ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ ከቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁን ቆዩ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የጠቅላይ ሚኒስትሩን ጥሪ ተቃወመ። ምሽት ላይ ባወጣው መግለጫ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑን የሚያራዝመውን የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቁሙ አስመልክቶ ያወጡትን መልእክት የተናጠል ውሳኔና ተግባር ሲል ተቃውሞታል። የፕሪቶሪያው የሰላም ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያሉት ዶክተር ደብረጽዮን ገብረ ሚካኤል ስምምነቱ በሙሉነት ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበርም ብሏል። የፕሪቶሪያው የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና አተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምቷል። በፕሪቶሪያው የሰላም ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነውም ብሏል። የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359/1995 ደንብ 533/2015 ህግና አዋጆችን እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርቧል። የፕሪቶሪያው የሰላም ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልምም ብሏል። ህወሓት ፕሬዝዳንት ጌታቸው ረዳ ከስልጣን ማንሳቱን ተከትሎ ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያው የሰላም ስምምነት የሚጥስ አካሄድ ተቀባይነት የለም ሲልም ገልጿል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩር ጥሪ እናቀርባለን ያለው የደብረጽዮን ህወሓት ቡድን የተናጠል ውሳኔዎች እንዲቆሙ አጽንኦት ሰጥቷል። የኢኖቬሽንና ቴክኖሎጂ ሚኒስቴር አላግባብ የህዝብና የመንግስት ሀብት እንዲባክን አድርጓል ሲል በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታወቀ። ቋሚ ኮሚቴው ይህንን ያለው የሚኒስቴሩን የፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸም የክዋኔ ሪፖርትን በገመገመበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ዶክተር የሺመቤት ደምሴ ሚኒስቴር መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎላቸው እንዲከናወኑ አልተደረገምም ብሏል። በመንግስት በጀት በዓለም አቀፍ ድጋፍና ብድር የሚከናወኑ ፕሮጀክቶች የትግበራ ቅደም ተከተል ተሰጥቷቸው ለምክረ ሐሳብ ለሚመለከታቸው አካላት አለመቅረቡ ተገቢነት የሌለው ነው ሲልም ገልጿል። በተያዘላቸው ጊዜ ያላለቁ ፕሮጀክቶች ወቅታዊ ሁኔታ የማይታወቅ ሲሆን የፋይናንስና የፊዚካል አፈጻጸማቸው የተስማሚነት ችግር እንዳለበትም አሳውቀዋል። በተጨማሪም ፕሮጀክቶች ሳይጠናቀቁ አቋርጦ በጀቱን ወደ ሌላ ፕሮጀክት የማዘዋወር ሂደት ረገድ የህግ፣ የመመሪያ፣ የአሰራር ጥሰት የታየበት በመሆኑ ሊታረም እንደሚገባም አስገንዝበዋል። ለትራንስፖርት ኪራይ፣ ለዳታ ማዕከል ግንባታ፣ ለሳይንስ ካፌና ለሰራተኛ ደሞዝ ያለ አግባብ የወጣውን ወጪ ኦዲት በማድረግ በ15 ቀናት ውስጥ ለቋሚ ኮሚቴው ሪፖርት እንዲያደርግ ሲሉም አሳስበዋል። ከሰው ሀብት ጋር ተያይዞ መስሪያ ቤቱ ሰራተኞችን በሪኮመንዴሽን የሚቀጥርበት ሁኔታ ህግና ስርዓት ያልተከተለ በመሆኑ ሰራተኞችን አወዳድሮ ሊቀጥርና አሰራሩ ሊታረም እንደሚገባም አሳስበዋል። ከንብረት ማስመለስ ጋር በተያያዘም ከሚኒስቴር መስሪያ ቤቱ የለቀቁና ጡረታ የወጡ ሰራተኞች ያልመለሷቸውና በጥቅል ከፍተኛ ዋጋ ያላቸውን የመንግስትና የህዝብ ሀብት በአግባቡ የማስመለስ ስራ መሰራት አለበትም ብሏል። በተጨማሪም ከግማሽ ቢሊዮን ብር በላይ የበጀት ጉድለት እንደተገኘበት በማመላከት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቁ ቋሚ ኮሚቴው አሳስቧል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ተቋሙ የተገኘበት የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ሲልም ተናግረዋል። ተጀምሮ ያልተጠናቀቀ ፕሮጀክት ገንዘብ ወጪ ተደርጎበታልም ብለዋል። የሚኒስቴር መስሪያ ቤቱ የሰው ሀብትና የንብረት አስተዳደር ሂደቱ ደካማ ነው ብለው ከህግ አግባብ ውጪ
የተከፈሉ ክፍያዎች ላይ በፍጥነት የእርምት እርምጃ መወሰድ ይጠበቅበታል ሲሉም ተናግረዋል። በኦዲት ክፍተቶች ላይ የፌዴራል ጸረ ሙስና ኮሚሽን ክትትል በማድረግ የሕግ ተጠያቂነትን ማስፈን እንደሚጠበቅበትም ተመላክቷል። የኢኖቬሽን ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በበኩላቸው ተቋሙ የሚሰራቸው ስራዎች ዘርፈ ብዙ በመሆናቸው በአንዳንድ ዘርፎች የኦዲት ጉድለት ተከስቷል ሲሉም ተደምጠዋል። ችግሮቹን ለመፍታት የድርጊት መርሃ ግብር በማዘጋጀት የተወሰዱ እርምጃዎችን ለቋሚ ኮሚቴው እናቀርባለንም ብለዋል። ዲጂታል ኢትዮጵያ 2025ን ተግባራዊ ለማድረግ ከዓለም ባንክና ከአጋር አካላት ጋር የሚሰሩ ስራዎች በአይነትና በቁጥር በርካታ ናቸው ያሉት ሚኒስትሩ የተስተዋሉ የኦዲት ክፍተቶችን ለማረም ዝግጁ ነንም ብለዋል። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።